ይህ ቦታ በጣም ያማል። ሰላም ጤና ይስጥልን፣ ሮቤል ነኝ ከጤና ቴራፒ። በዛሬው ቪዲዮአችን እንደምንመለከተው በዚህ በተረከዝ ጫፍ አካባቢ የሚኖር ህመምን ከፕላንታር ፋሻይተስ በሚጎዳበት ጊዜ በሚወጠርበት ጊዜ ተረከዝን እጅግ በጣም ወጥሮ ይይዛል። እንደገና ውስጡ አካባቢ የመጠጠር አይነት የሆነ ውስጡ የሆነ ነገር እንዳለ አይነት የሚሰማ በእርግጥም ሲነካ ደግሞ ያለ የሚመስል አይነት ነገር አለ። ይህ ህመም ያጋጠማችሁ ሰዎች ያው በአንድ ቀን ታሽቶ ወይም በአንድ ቀን ተሰርቶ አይድንም። ብዙ የምንሰራቸው የቴክኒክ አይነቶች አሉ፣ የምንጠቀማቸውም ብዙ መሳሪያዎች አሉ። በዚህ በድግግሞሽ በተደጋጋሚ በመሰራት ከዚህ መገላገል ትችላላችሁ። በዚህ ህመም የምትሰቃዩ ካላችሁ እንዲሁ ስልካችን ባዮ ላይ አለ፣ ደውሉልን፣ ቀጠሮ ያዙ። ሰሚት 20 ሜትር መስቀለኛ ላይ እንገኛለን። በዚህ አጋጣሚ ደግሞ ያስፈልጋል ብላችሁ ለምታስቡት ሰው ሼር በማድረግ ተባበሩን።